በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም እንደምን ቆያችሁን? ውድ የቤተ ጸሎት ቤተሰቦቻችን አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዚህ ቪዲዮ ይዘንላችሁ የቀረብነው መጽሐፈ ሲራክ ምዕራፍ 2 ሲሆን ለዚህ ቻናል አዲስ የሆናችሁ እህት ወንድሞቻችንም ካላችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮውን ላይክ አድርጎ በመጀመር ቤተሰብ እንድትሆኑ ከወዲሁ የአክብሮት ግብዣችንን ወደ እናንተ አቀረብን። መልካም ጊዜ። መጽሐፈ ሲራክ ምዕራፍ 2 ልጄ ለእግዚአብሔር ትገዛ ዘንድ ብትሄድ ሰውነትህን ለመከራ አዘጋጅ፣ ልብህን በምግባር አቅና፣ መከራውንም ታገስ። አትጠራጠር፣ በመከራውም ብትጨነቅ አትጠራጠር። ነገር ግን እግዚአብሔርን ተከተለው፣ ኋላ በፍጻሜ ዘመንህም ክብርህ ትበዛ ዘንድ አትተወው። የደረሰብህን መከራ ሁሉ በትዕግስት ተቀበል። ወርቅን በእሳት እንደሚፈትኑት ጻድቃንም ሰው ችግርን በሚያመጣ መከራ ይፈትኑታልና። ገንዘብ በተቸገርክበት ወራት መከራውን ታገስ። እግዚአብሔርን እመነው ይረዳሃል። ስራህን አቅና፣ በእሱም እመን። እግዚአብሔርን የምትፈሩት ሰዎች ቸርነቱን ደጅ ጥኗት። ለመከራ እንዳትወድቁ ከእሱ አትራቁ። እግዚአብሔርን የምትፈሩት ሰዎች እመኑት፣ ዋጋችሁንም እንዳታጡ ሁኑ። እግዚአብሔርን የምትፈሩ ሰዎች በጎ ረድኤቱን ተስፋ አድርጓት። ለዘላለም ጸንቶ የሚኖር ደስ የሚያሰኝ ቸርነቱን ተስፋ አድርጉ። በዘመን የቀደሙ ሰዎችን አስተውሉ። በእግዚአብሔር አምኖ ያፈረ ማን ነው? እወቁ። እሱን በመፍራት መከራውን የታገሰ በመከራ እንደጣለው የቀረ ማን ነው? ለምኖትስ ቸል ያለው ማን ነው? እግዚአብሔር ይቅር ባይ ነውና ርኅሩህ ነውና ኃጢአትን ይቅር ይላል፣ ከመከራም ቀን ያድናል። ለሚጠራጠር ልቦና ወዮለት፣ ለክፎች ሰዎች ወዮላቸው። ሥራው 2 ለሆነ ኃጢአቱንም አብዝቶ ለሚሠራ ለኃጢአተኛ ሰው ወዮለት። ለሚጠራጠር ሰው ወዮለት፣ አላመነምና ስለዚህ ነገር ከመከራው አያመልጥም። ዋጋቸውን ላጡ ሰዎች ወዮላቸው። እግዚአብሔር በዓመቱ በተመለሰባቸው ጊዜ ምን ያደርጉ ይሆን? እግዚአብሔርን የሚፈሩ ሰዎች ቃሉን አይረሱም። የሚወዱትም ሰዎች አምልኮቱን ሕግጋቱን ይጠብቃሉ። እግዚአብሔርን የሚፈሩ ሰዎች ፈቃዱን ይፈጽማሉ። የሚወዱትንም ሰዎች ሕጉን ይጠብቃሉ። እግዚአብሔርን የሚፈሩ ሰዎች ልቦናቸውን ለመከራ ያዘጋጃሉ፣ ሰውነታቸውንም ለመከራ ያስቧታል። ቸርነቱ እንደ ገናናነቱ ብዛት መጠን ነውና በሰው እጅ ከመውደቅ በእግዚአብሔር እጅ መውደቅ ይሻላልና ብለው ሰውነታቸውን በፊቱ መከራውን ያስችሏታል። አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ውድ የቤተ ጸሎት ቤተሰቦቻችን መጽሐፈ ሲራክ ምዕራፍ 2 ይህን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ